ለእኔ ሀራም ይሆንብኛል። ከገንዘቡን ያልጠቀምም። መስቀል ያለውን ነገር መሸጥ አይቻልም። ምክንያቱም እኛ ሙስሊሞች መሲሁ አልተገደለም አልተሰቀለም ብለን ላይ የምናምነው መስቀል ያለውን ነገር መሸጥ አይቻልም። ሀታ መሲሁ በሚመጣ ጊዜ የዘመኑ ፍጻሜ ከመድረሱ በፊት አንደኛው ስራው መስቀልን ማጥፋት ነው። ዛሬ ላይ ሙስሊሞችን ይህን ነገር ሊሸጡ አይገባም። በፍጹም የእምነት መገለጫ የሆኑ ነገራቶችን መሸጥ አይቻልም። ከእምነት ውጭ ከሆነ ማናችንም የጋራ የሆኑ ነገራቶች ችግር አይኖሩም። ሌላ ሀብሎችን ልትሸጭ ለክርስቲያን ችግር የለም። መስቀል ከሆነ ግን እሱ አይፈቅድም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ተሙር ዐላ ቀብሪ ሙሽሪኪን ኢላ ወቀድ ሰወይተህ ወላ ዐላ ሰሊቢን ኢላ ወቀድ ጠመስተህ እና ከልክ በላይ የተገነባን ቀብር ካያችሁ ሳታስተካክሉት እንዳታልፉ፣ ልክ እንዲሁ መስቀልንም አይታችሁ ሳታጠፉት እንዳታልፈው። ምንም መሸጥ አይቻልም። እሺ ሁሱ አላህ ይስጥልን። መርሐባ እሺ